በጣም ረጋ ያለ ባል ወፈር ያለ ጸይም እሷ ኩክ ምናምን የምታረግ የምትጠብቀው እሷ ገና ምግብ ሰርታ መጨረሰች ማለትም አይፋቱም ምቀኛውላ እንዴ ከይስ ገና ብዙ የምታሳዩ ቻሌንጅ አለ በምን ምክንያት እንዴት ብሎ ይፋታሉ እንዴት ብሎ ይለያያሉ በምን ምክንያት እኔ ፍቅርን ትዳርን በእነሱ ነው እንደው በደንብ እያጣጣምኩ ያለው ትያየው ወደፊት ለማገበው ባሌ ልክ እንደ ልዩና እንደ ቅዱስ ሆናለሁ እያልኩኝ ሳልጨርስ ተለያዩ ምቀኛ አያችሁ እናንተ እኮ አይናችሁ አይ እናንተ ኮሜንታተሮች አይ እንደው ለብርም ለጥቅምም ተብሎ ባሎቻችሁን ሚስቶቻችሁን ሚዲያ ላይ አታምጡ ባልና ሚስት የሆናችሁ ሰዎች አብራችሁ አይ የኢትዮጵያ ሕዝብ አይን ክፉ ነው እንዴት እንደዛ ያማረ ምን ማትሰራለት ምግብ አለ ጋይስ ወይኗን አቅርባ ነው የምትጠብቀው በምን ምክንያት ይጣላሉ ምን ጎደለኝ ብሎ ነው የሚጣላት እንዴ ፍቅር ከጧት እስከ ማታ ፍቅር እዛ ቤት ነው የምናየው በቪዲዮ አቤት እናንተ ክፋታችሁ ግን ወይ አሁን የቅዱስና ይልኝ መቤቴና ትዳራ ጸብ አይደለም ቁጣ ራሱ ልዩ ራሱ የሚቆጣ ቅዱስ ራሱ የሚቆጣት አይመስለኝም ታይ ብሎ እንደው ቤት ውስጥ ራሱ የሚያወሩ አይመስለኝም ጋይስ በፍቅር ብቻ ቤብ ሃኒ ምግብ ልስራ ሃኒ እንደዚህ ላምጣም ነው በባይን ብቻ ፍቅራቸውን ባይን ብቻ የሚገዙ ነው የሚመስሉት እግዚአብሔር ምስክሬ ነው ጻብ ያለባቸው ሁሉ አይመስለኝም ማለት ጮክ ብሎ ራሱ ልክ እንደኔና እንደናንተ አሁን እኔ ከናንተ ጋር እንደምዳረቀው ራሱ እነሱ እንደዚህ ጮክ ብሎ ራሱ የሚያወሩ አይመስለኝም እግዚአብሔር ምስክሬ ነው የሚያወሩ ሁሉ አይመስለኝም በቃ እቺም እናት እንደም ቤቢ ምናምን የሚሉ ራሱ አይመስለኝም ላይፍ እንትናቸው እንደዛ አይደለም እናት አባት እናቴ እግርሽን ልጠበው አባቴ ራስ ላምጣል አባቴ ስራ ትሄዳለ እናት ልብስ ላምጣልሽ ሚላት ያለን አይሊያጅ እንደው ብለሽ እንደቅድሽ ጋር ገባሽ አይመዳኔልም አንቺ ልጅ እንደው ምን ይሻልሻል ለነገሩ ስራው ነው ያገሬ ልጅ ሲምርና አይመስላችሁም እስኪ እኔ ሊያሾ ምንም ነው ግን አይመስላችሁም እንደዛ የደስ ፍቅር እንደዛ አይመስላችሁም እግዚአብሔርን ግን አይመስላችሁም እንደዛ አይመስሉም የምሬን እኮ ነው ሲወጣ ቸኮሌት ይዞላት የሚመጣ ሲወጣ አበባ ይዞላት የሚመጣው እንዳይመስልም እሱ እቅፍ አድርጎ ግንባሯን ጭንቅላቷን እንደዚህ ይዞ ግንባሯን ሲል ሲወጣ ቸኮሌትና አበባ ይዞ የሚመጣው እንደው ይመስለው አይ ቅዱስ አይነት ባድመዳኔ ለሚስጠን ነው ምንድነው ይሄኔ እኮ ስንቷ ሴት የራሷን ትዳር ከቅዱስና ከልዩ ህይወት ጋር እያሳየች እኮ ባሏን አቃጥላ እኮ የተቀመጠች ሴት ልትኖር ትችላለች